አራቱ የስኬት ሚስጥሮች የሚባሉትን ዛሬ እንመለከታለን። እነዚህ አራቱ የስኬት ሚስጥሮች የሚባሉን በየትኛውም የህይወት ዘርፍ በቢዝነስ ሊሆን ይችላል፣ በስራ ፈጠራ ሊሆን ይችላል፣ ደራሲ ለመሆን ይችላል፣ ጎበዝ ተማሪ ለመሆን ተፈልጎ ሊሆን ይችላል። የትኛውንም የስኬት ህይወት ጫፍ ለማድረስ እነዚህ አራቱ ሚስጥራትን ማወቅ አለብን። አንደኛ አንኮንሺየስ ኢንኮምፒታንስ የሚባለው ነው። ይህ ደረጃ ተረጉመዋለሁ። ይህ አንኮንሺየስ ኢንኮምፒታንስ የሚባለው ደረጃ የምንፈልገው ነገር መስራት የምንፈልገው ነገር መረጃውም የለንም፣ እውቀቱም የለንም። እውቀቱ ከሌለን ደግሞ ክህሎት የለንም። አንኮንሺየስ ማለት እውቀቱ የለንም፣ ኢንኮምፒታንስ ማለት ክህሎቱ የለንም። ይሄ ማለት እውቀቱም የለንም፣ ክህሎቱም የለንም። ስለዚህ ምንም የምናውቀው ነገር የለም፣ ምንም የምንሰራው ነገር የለም። ሁለተኛ ለምንሰራው ነገር የተወሰነ ነገር መረጃ ይኖረናል፣ ግን ክህሎቱ ላይኖረን ይችላል። ይህ ደረጃ ደግሞ ኮንሺየስ ኢንኮምፒታንስ ይባላል። ኮንሺየስ ኢንኮምፒታንስ፣ ለዛ ነገር እውቀቱ አለን፣ ለዛ ነገር የሆነ መረጃው አለን፣ ግን ምን አናደርገውም፣ አንተገብረውም። ምሳሌ ልስጣችሁ። ለምሳሌ አንድ ገጠር ተወልዶ ያደገ ልጅ ቴሌቪዥንም ምንም ምናልባት ከግብርና መተዳደሪያ የዘለለ ምንም ነገር የሌለበት ቦታ ላይ ያደገ ልጅ ስለ ሳይክል እውቀቱ ላይኖረው ይችላል። ስለ ሳይክል እውቀቱ ከሌለው ሳይክል የማይነዳ፣ ስለዚህ እውቀት የለውም፣ አንኮንሺየስ ነው። ፕላስ ስለዛ ነገር ደግሞ ክህሎቱ የለውም፣ ኢንኮምፒታንስ ነው፣ መፈጸም አይችልም ማለት ነው። ከተማ መጣና ይሄ ልጅ ሳይክል የሚባል ነገር ተመለከተ። ልክ ሳይክል ምንድን ነው፣ ይቺ ነገር ምን ትባላለች የሚል ነገር መረጃ አሰባሰበ፣ ነገሩት። ከዛ በኋላ ግን ስለ ሳይክል አወቀ ማለት ሳይክል ይነዳል ማለት አይደለም። ይህ ደረጃ ምን ተብሎ ይጠራል? ኮንሺየስ ኢንኮምፒታንስ ይባላል። ሶስተኛው ደረጃ እንደገና ደግሞ ኮንሺየስ ኮምፒታንስ ማለት ነው። በዚህም ጊዜ ስለሆነ ነገር፣ ስለምንፈልገው ነገር፣ መስራት ለምንፈልገው ነገር፣ ስለ ህልማችን መረጃው አለን። ያንን መረጃ ወደ ተግባር በምንቀይርበት ጊዜ ደግሞ ኮንሺየስ ኮምፒታንስ ይባላል። መረጃው ስላለን ወደ ተግባር እንቀይረዋለን። ኢንፎርሜሽን ኢን ኢትስ አፕሊኬሽን፣ የሆነ መረጃን ወደ ተግባር ስንቀይረው የምንደርስበት ደረጃ ነው። ለምሳሌ ይህ ስለ ሳይክል ምንም እውቀት ያልነበረው ልጅ ሁለተኛው ደረጃ እንደገና ደግሞ ስለ ሳይክል ያወቀበት ልጅ ደረጃ፣ ሶስተኛው እንደገና ደግሞ ስለ ሳይክል አወቀ፣ ከዛ ልምምድ አደረገ ማለት ነው። ልምምድ አደረገ። ትልቁ የህይወት ፈተና ሶስተኛው ደረጃ ነው፣ ኮንሺየስ ኮምፒታንስ። ለምሳሌ አዲስ ቋንቋ ለመማር ስንፈልግ ስለዛ ቋንቋ የሆነ ነገር ሊኖር ይችላል፣ እንፈልጋለን፣ ግን አንችለውም። ያንን ቋንቋ ለመለማመድ ይከብደናል። አዲስ ቢዝነስ ለመጀመር ፈልገን ሊሆን ይችላል፣ ስለዛ ቢዝነስ መረጃው አለን፣ ግን ካልተገበርነው ሊከብደን ይችላል። ወይም ደራሲ ለመሆን ፈልገን ሊሆን ይችላል። ብቻ አዲስ ነገር ለመጀመር ፈልገን መረጃው እያለን ሳንተገብረው ስንቀር ሁልጊዜ ፓራላይዝ ሆነን እንቀራለን። ስለዚህ ወደ ተግባር ስንገባ ግን የኮንሺየስ ኮምፒታንስ በሚባለውበት ጊዜ ወይም እዚህ ደረጃ ስንደርስ ልክ ያነ ሳይክል የሚነዳ ልጅ መጀመሪያ ምንም እውቀት ሳይኖረው ከዛ እውቀት ኖሮት ሶስተኛ ደረጃ እውቀቱን ወደ ተግባር ሲቀይረው መውደቅ አለ፣ መላላጥ አለ፣ መነሳት አለ፣ ብዙ ፈተናዎች ሊኖሩ ይችላሉ። ይህ ደረጃ ምን ተብሎ ይጠራል? ኮንሺየስ ኮምፒታንስ ይባላል። የመጨረሻው አንኮንሺየስ ኮምፒታንስ የሚባለው ነው። ይህ አንኮንሺየስ ኮምፒታንስ የሚጠቅመን ወይንም አንድ ነገር ምንም መረጃው ካለመኖር ተነስተን በተግባር አልፈን መጨረሻ ላይ ልክ እንደ ሀቢት፣ እንደ ልምምድ፣ እንደ ምግብ፣ እንደ መጠጥ የሚቀልበት ደረጃ አንኮንሺየስ ኮምፒታንስ ይባላል። አንድ አስተማሪ ምንም ነገር የመጀመሪያ አመቱ ላይ ያን ያክል የማስተማር ክህሎቱ ላይ ኖሮ ይችላል። እየቆየ ሲሄድ ግን ልክ እንደ ሁለተኛ ተፈጥሮ ወይም ሰከንድ ኔቸር አይነት ነገር ሊሆን ይችላል። እንደ ምግብ፣ እንደ መጠጥ ሊቀለው ይችላል ማለት ነው። ይሄ አንኮንሺየስ ኮምፒታንስ። ለምሳሌ ከመጀመሪያው ብንጀምር ያ ገጠር ተወልዶ ያደገ ልጅ ስለ ሳይክል አያውቅም ነበር። ኋላ ስለ ሳይክል አወቀ። ሁለተኛ ስለ ሳይክል መረጃው አለው፣ ግን አልተገበረውም። ሶስተኛ ስለ ሳይክል አወቀ፣ ክህሎቱን አደረገው። መጨረሻ ላይ ምንም መረጃ ያልነበረው ልጅ ምን ሊያደርግ ይችላል ማለት ነው? እጁን ለራሱ ዘርግቶ ሊነዳ ይችላል ወይም ሊያሽከረክር ይችላል ማለት ነው። ስለዚህ እነዚህ አራቱ ነገሮች ለስኬት ጫፍ ይጋብዙናል። ትልቁ ህይወት ያለው ደግሞ መረጃ ላይ ብቻ ሳይሆን ተግባር ላይ ነው። ታላላቅ የቢዝነስ ሰዎች፣ ኢንተርፕረነሮች ልክ እንደነ ትራምፕ አይነቱ ወደ ስልጣን ከመምጣታቸው በፊት ብዙ ጊዜ ያሳለፉበት እነዚህ አራቱ ፕሪንሲፕል ናቸው። እንደውም ምን ይላሉ? ወደ ተግባር ካልተቀየረ አንድ ነገር ምንድን ነው? ዝም ብለን ብናብሰለስለው፣ መረጃው ቢኖረን ብናወጣው ብናወርደው አእምሮ ውስጥ እየተጎላላ ይቀራል እንጂ ወደ ተግባር ካልተቀየረ ለኛ የሚጠቅመን ነገር የለም። እና ምን ይላሉ? ብዙ ጊዜ መረጃ ያላቸው አካላት
መረጃው ያላቸው ሰዎች ስለሆነ ነገር ያብሰለስላሉ፣ ያወጣሉ፣ ያወርዳሉ፣ አናላይዝ ያደርጋሉ ማለት ነው። ትልቁ ችግር ግን ስለማይተገብሩት አናላይዝ አድርገው መጨረሻ ላይ ፓራላይዝ ይሆናሉ ይባላልና የሚኖረን መረጃ ወደ ተግባር መቀየር አለብን። አለበለዚያ ባለሙያዎች እንደሚሉትም ቅድም የነገርኳቸው አናላይዝ ፋይናሊ ፓራላይዝ እንደሚባለው አናላይዝ ፓራላይዝ በሽተኞች ተጠቂ ነው የምንሆነው ማለት ነው። የተግባር ሰው እንሆን። ዛሶል